ዩቲዩብ ላይ ደክመህ ቪዲዮ ሰርተህ ኤዲት አድርገህ ስትጭነው እይታው ግን ዜሮ ወይም በጣም ትንሽ ሆኖ ያውቃል? ለምንድነው የኔ ቪዲዮ የማይታየው ብለህ አስበህ ታውቃለህ? ችግሩ የአልጎሪዝም ወይም የእድል አይደለም። አብዛኞቹ ዩቲዩብ ላይ ስንሰራው ሳናውቀው የምንሰራቸው 3 ትላልቅ ስህተቶች አሉ። ዛሬ እነዚህን 3 ስህተቶች እና እንዴት እንደምታርማቸው እነግርሃለሁ። በተለይ ሶስተኛው ስህተት 90% አዳዲስ ዩቲዩበሮች የሚወድቁበት ነው። አንደኛ ስህተት ሁሉንም ሰው ለማስደሰት መሞከር። የመጀመሪያው ስህተት ትኩረት ኒችን አለማወቅ ነው። ዛሬ ስለ ቴክኖሎጂ፣ ነገ ስለ ምግብ አሰራር፣ ከነገ ወዲያ ደግሞ ቭሎግ የምትሰራ ከሆነ ዩቲዩብ ላንተ የሚሆን ተመልካች ሊያገኝ አይችልም። መፍትሄውም ሁሉም ሰው ለማስደሰት አትሞክር። ለአንድ ለተወሰነ የሰዎች ስብስብ ስፔሲፊክ ኦዲየንስ ብቻ የሚሆን ቪዲዮ መስራት ጀምር። ለተምኔል እና ርዕስ ቦታ ለመስጠት። ሁለተኛው ስህተት 90% ጉልበትን ቪዲዮ ላይ ጨርሰህ ለተምኔል እና ለርዕስ ታይትል 10% ብቻ መስጠት ነው። አስበው፣ ቪዲዮው ምን ያህል ዓለምን የሚቀይር ቢሆን ሰው ክሊክ ካላደረገው ማንም አያየውም። ተምኔል ቪዲዮን የሳሎን በር ነው። መፍትሄውም ቪዲዮን ከመቅረጽ በፊት ተምኔል ምን መምሰል እንዳለበት አስብ። ቀላልና ግልጽ እና ጉጉት የሚጭር ይሁን። በዚህ ዙሪያ ተምኔል 5 ምርጥ ሃኮችን እንድሰራላችሁ የምፈልግ ከሆነ ተምኔል እያላችሁ ኮሜንት ላይ አስቀምጡልኝ። ሶስተኛው ስህተታችን ደግሞ ወዲያውኑ ውጤት መፈለግና ተስፋ መቁረጥ። እሺ፣ ወደ ጉዳዩ ስህተት መጣን። እሱም ወዲያውኑ ውጤት መፈለግ ነው። 3 ወይም 4 ቪዲዮ ሰርተው ቪው የለም ብለው ዩቲዩብን የሚተዉ ሰዎች በጣም ብዙ ናቸው። ዩቲዩብ የረጅም ርቀት ሩጫ ወይም ማራቶን እንጂ የ100 ሜትር ሩጫ አይደለም። መፍትሄውም የመጀመሪያዎቹ 6 ወራት ስለ እይታ ቪውስ ሳይሆን ስለ ስራ ጥራትና ቋሚነት ኮንሲስተንሲ ብቻ አስብ። በሳምንት 1 ወይም ቪዲዮ በተከታታይ መጫንን ቀጥል። ከእነዚህ ከ3 ስህተቶች ውስጥ አንተ የትኛውን እየሰራህ ነው? ኮሜንት ላይ ንገረኝ። ቻናልህ በፍጥነት እንዲያድግና ብዙ እይታ እንድታገኝ ከፈለክ ደግሞ ይሄን ቀጥሎ የምታየውን ቪዲዮ ተመልከት።